አልጋ ቤት ተከለከለ የጋብቻ ሰርተፍኬት የሌለው ሰው ምን ማለት ነው ሰምተሻል እኛ ምን ሊውጠን ነው ምን ልንሆን ነው እኛ ማለት ሆይ ነበርሽ ከፍቅረኛዬ ጋር ነው አልጋ ቤት አለ ምን ተምለው ምን ሊውጠኝ ነው አሁን አልጋ ቤት ተከለከለ አሁን ተከለከለ ታዲያ እና የት ልገናኝ ኬክ ቤት ሻይ ቤት እኛ ጻልሽ ነን አረ ጉድ በይ ይሄስ ጉድ ነው በነፊት ይሄ ነገር አታውሪ በነፊት ነው ነው እሺ ተቃጠሉ ይባስ አታቃጥሉ ተቃጠይ አልጋ ቤት ተከለከለ አልሰማሽኝ ተከለከለ እንዴ እኔና እሱ ነው የምንግባባው ጉዳችን ጉዱን ይስማ አረ ጉድሽ ይፍላት ሄደን ደፈርሽ ልጃችን ሀገር ይታይ አንቺ ደፍራ ደገመችልኝ ጭራሽ ደገመችልኝ ማዛ አይቻልም አልጋ ቤት እና ከማን ጋር ምንድነው ነው ታዲያ ከሱ ሌላ አልጋ ቤት ያለስምሽ ተቃጠሽ ነዳሽ በጣም ተቃጠል አላም ተቃጠይ አላበይ በእናንተ ጊዜ ነበር እንደዚህ በእኔ እንደምፈጣጥ አልነበርንም እኛ እፍረት ነበር በእኛ ጊዜ እንዴ ነው ባንቺ ባሰ አልደረሰብሽ ወይ አልደረሰብሽ ምን ነው ይፈላ ባንቺ ይለቅልኝ ተላቆትሽም አናደረጉት በፊቴ ደፈርሽ ማውራትሽ ሃሎ አንተ አልጋ ቤት ተከለከለ የሚባል ነገር ምንድነው ወደዛ ዘይ እሺ አንዴ አባይ ይጋፍሽ ወይ አልጋ ቤት ተከለከለ ልጅ ናብችል አይ ማዘር መታኝ በጥፊ አንተ ዞረብኝ ባይ በጥፊ መታኝ ምን ነበር መሰል አልጋ ቤት ተከለከለ እሺ ላስጨርሰው አንዴ ነገ ቀጠሮ አለኝ ከሱ ጋር ቀጠሮ አለኝ ታውሪ አንተ ፈይሬ ጀግና ላይ አይደለም በፊት ታውሪ ታውሪ ምክንያት አጣጣም እኮ አንተ አንበሳ አንተ ትወጣ እሺ በነገረው በፊት ምክንያት አታውሪ እሺ በቃ እንዴ አታውሪ